1 ሚሊዮን አጅር የሚያስገኝ ዚክር ልነግራችሁ ነው። 1 ሚሊዮን ወንጀል በተጨማሪ ያሳብሳል። እንደዚሁም 1 ሚሊዮን ጊዜ በጀነት ደረጃን ከፍ ያደርጋል። አላሁ አክበር። ይህንን ዚክር ሰምቶ ለተጠቀመ ሁሉ አላህ ተባረከ ወተዓላ በፊርደውስ አልአላ ሰብስቦ በነቢያችን ጎረቤት አድርጎ ያገናኘን። ቪዲዮን ለሁሉም ወንድም እህቶቻችሁ በደንብ ወላሂ የዛሬውን ሼር ማድረግ አለባችሁ። ትጠቀሙበታላችሁ እንጂ ወላሂ ፍጹም አትጎዱበትም። ሐዲሱን ያስተላለፉት ታላቁ ሱሐቢ ዑመር ኢብኑ አልኸጣብ ናቸው። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? መን ደኸለ ሱቅ፣ ወደ ገበያ ቦታ የገባ የሄደ ሱቅ ቦታ የሄደ ሰው አሉ። ፈቃለ፣ ከዚያም አላሉ አሁን ቀጣይ የምንለውን ዚክር ማለት ነው። ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ሐዩን ላ የሙት ቢየዲሂል ኸይሩ ወሁወ ዐላ ኩሊ ሸይኢን ቀዲር። አሁን ያልነውን ዚክር ሁላችሁም ደጋግማችሁ ስሙት በሉት። ይህንን ዚክር ያለ ሰው አሉ ከተበላሁ ለሁ አልፊ ሐሰና፣ አላህ 1 ሚሊዮን ሐሰናን መልካም ስራን አጅርን ይጽፍለታል አሉ። ወመሓ ዐንሁ አልፊ ሰይአ፣ እንደዚሁም 1 ሚሊዮን ወንጀልን አላህ ያብስለታል አሉ። አላሁ አክበር። ምን አይነት እድለኛ ኡማ ብንሆን ነው? አስቡት። ከነቢያችን በፊት የነበሩ ኡማዎች ረጃጅም እድሜን ይኖሩ ነበረ። እነኛ ህዝቦችም በዚያ በረጅም ዓመት ልክ ብዙ ኸይር ስራ ከኛ የተሻለኛ አጭር ጊዜ ነው የምንኖረው ዱንያ ላይና ከኛ የተሻለን በእድሜያቸው ልክ ኸይር ስራን ያካብታሉና ያን ማካካሻ ይሆን ዘንድ ነው እንዲህ ያሉ እድሎችን አላሁ ተዓላ የለገሰን። ለምሳሌ ለይለቱል ቀድርን ማየት ትችላለህ። በአንዲት ሌሊት በሚደረግ ኢባዳ የ80 ምናምን ዓመት ተደርጎ ይታሰባል ምናምን። እንደዚህ ያሉ አዝካሮች ደግሞ በሚሊዮን እንደዚህ አጅር አላቸው ምናምን። የነቢያችን ኡማ ሰለላሁ ዐለይሂ ወሰለም የዱንያ ሐያቱ በጣም አጭር ስለሆነች ለዚህ ማካካሻ ነውና እንጠቀምበት። ይህንን እናውቀው መቼ ነው? ከሞትም በኋላ ያኔ ሂሳብ ጊዜ ነውና ወላሂ ይሄንን የመሰለ ትልቅ ፍርሷ ትልቅ አጋጣሚ ያለ መጠቀም ዝም ብለን ማባከን የለብንም። አላህ ልባችንን ያርጥብልን። ይሄንን ቪዲዮ ኢንሻአላህ በጀነት ማግኘት ለምትፈልገው ወዳጅህ ሼር አድርግና አስታውሰው። አላህ ሁላችንም ጀነትን ይወፍቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።